የቀይ ባህርና የአሰብ እንቆቅልሽ። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ተአውጅ ዘሎ ኮይናት ናይ በሓቂ ዘገርም ነገር ናይ ቀይሕ ባህር መስኮት ናይ ባህሪ መዓልቲ ዝረብ ዘረባታት ፈፂምካ ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። 4 ፊደላት ዘለዋ አክሮኒም አላትኒ ሰነፍ ነዳይ ቀይ ባህር ለዘመናት የአያላን መፈተኛ የንግድ መስመር ብቻ ሳይሆን የሉዓላዊነትና የህልውና ምልክት። ኢትዮጵያ 120 ሚሊዮን ህዝቧን ይዛ በታሪክ የታረደች በጂኦግራፊ የታሰረች ግዞተኛ። ዛሬ ግን ይህ ዝምታ ተሰብሯል። ከቤተ መንግስት እስከ ተራራዋማ አስመራ፣ ከአዲስ አበባው የህዝብ ተወካዮች ምክር ቤት እስከ ካይሮ የዲፕሎማሲ አዳራሽ አንድ ስም ደጋግሞ ይነሳል፣ አሰብ። ጠቅላይ ሚኒስትር አብይ አህመድ የባህር በር የህልውና ጉዳይ ነው ሲሉ የኢትዮጵያ የቆየ ቁስል አገርሽተውታል። ፕሬዝዳንት ኢሳያስ አፈወርቂ ደግሞ በበኩላቸው ቀይ መስመር በማለት የጦርነት ነጋሪት ይመስል ምላሻቸውን ሰጥተዋል። በሁለቱ መሪዎች መካከል ያለው የፍቅርና የጥል ኬሚስትሪ የት ደረሰ? አሰብ ለኢትዮጵያ ስጦታ ወይስ የጦርነት መንስኤ? ዛሬ በዚህ ቪዲዮ የሁለቱን መሪዎች ትኩስ ንግግሮችና በስተጀርባ ያለውን ሚስጥር በዝርዝር እንመለከታለን። ጥቅምት 2018 ዓ.ም ወደብ በሚመለከት ውሃ ያስጠጣል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ፊት ቀርበው ዓለምን ያስደነገጠ ንግግር አደረጉ። ንግግራቸው ከወትሮ የተለየ ኃይለኛና ወታደራዊ ቀለም ያለው ነበር። ዶክተር አብይ በንግግራቸው አንድ የሚገርም ነጥብ አንስተዋል። ኢትዮጵያ የባህር በሯን ያጣችበት የውል ሰነድ ወይም የፓርላማ ውሳኔ የለም። የዛሬ 30 ዓመት ገደማ ኢትዮጵያ የሁለት ወደብ ባለቤት ነበረች። የዛሬ 30 ዓመት ገደማ ኢትዮጵያ ሁለት ወደብ በነበራት ጊዜ 46-47 ሚሊዮን ገደማ ህዝብ ነበራት። ኢትዮጵያ በዛ ጊዜ 12-13 ቢሊዮን ዶላር ጂዲፒ ነበራት። ይህ ማለት በጠቅላይ ሚኒስትር እይታ የኤርትራ ነጻነት ኢትዮጵያን ያለ ባህር በር ያስቀረ መንገድ ታሪካዊ ስህተት እና የህግ ክፍተት ያለበት ነው። ጠቅላይ ሚኒስትሩ አክለውም ከ30 ዓመት በፊት የተሰራው ስህተት ነገ ይታረማል በማለት የተስፋ ወይም የዛቻ የሚመስል ቃል ሰንዝረዋል። በጂኦግራፊ እስር ቤት ውስጥ አንቀመጥም የሚለው ንግግራቸው ኢትዮጵያ ካሁን በኋላ የጅቡቲን ውድ ወደብ ብቻ ተስፋ አድርጋ እንደማትቀጥል አመላካች ነው። በአዲስ አበባው ንግግር የአስመራው ቤተ መንግስት ዝምታን አልመረጠም። ፕሬዝዳንት ኢሳያስ አፈወርቂ በተለይ በቅርቡ ወደ ካይሮ ባደረጉት ጉብኝት እና ለኤርትራ ቴሌቪዥን በሰጡት ቃለ መጠይቅ የአብይ አህመድን ጥያቄ ግዴለሽነት ሲሉ አጣጥለውታል። ፕሬዝዳንት ኢሳያስ የኢትዮጵያን የውስጥ ችግር በመጥቀስ መሪዎች የራሳቸውን የውስጥ ፖለቲካ ውጥረት ወደ ውጭ ለመግፋት የሚጠቀሙበት አጀንዳ ነው በማለት ይከሳሉ። በተለይም ኤርትራ ከግብጽና ከሶማሊያ ጋር የፈጠረችው አዲሱ ትብብር በኢትዮጵያ ላይ የታለመ የከበባ ስልት ይመስላል። ኢሳያስ አፈወርቂ የቀይ ባህር ባለቤት የባህር ዳርቻ አገራት ብቻ ናቸው ሲሉ ኢትዮጵያ በመርህ ደረጃ የባህር ዳርቻ ስለሌላት ምንም አይነት ድርሻ እንደማይኖራት በግልጽ ተናግረዋል። ኢትዮጵያ ከሶማሊላንድ ጋር የፈረመችው የመግባቢያ ሰነድ በአንድ በኩል የአሰብ ወደብ ናፍቆት፣ በሌላ በኩል መንግስት የትኛውን ይመርጥ ይሆን? የቅርብ ጊዜ መረጃዎች እንደሚያሳዩት ኢትዮጵያ ከሶማሊላንድ ጋር የጀመረችው የበርበራ ወደብ ጉዳይ በዲፕሎማሲያዊ ጫናዎች ምክንያት ለተወሰነ ጊዜ የቆመ ይመስላል። ይህ መዘግየት ደግሞ የኢትዮጵያውያን ወደ አሮጌው ፍቅረኛዋ አሰብ እንዲመለስ አድርጎታል። የኢትዮጵያ የጦር መሪዎች አሰብ ብሔራዊ ግንባችን ነው እስከ ማለት ደርሰዋል። አካባቢያዊ ፖለቲካው ግን እየተወሳሰበ ነው። ግብጽ በሶማሊያ ጦር እያስገባች ነው። ኤርትራ የጦር ዝግጅቷን እያጠናከረች ነው። ኢትዮጵያ በአባይ ግድብ ዙሪያ ካለባት ጫና በተጨማሪ አሁን ደግሞ በቀይ ባህር ዙሪያ አዲስ ግንባር ተከፍቶባታል። አብይ አህመድ ለልጆቻችን የቤት ስራ እንተው ሲሉ ኢሳያስ አፈወርቂ ደግሞ በኢትዮጵያ የ100 ዓመት የቤት ስራ ሰጥተናታል የሚለውን የቆየ ንግግራቸውን እያደሱት ነው። ውድ ተመልካቾቻችን የአሰብ ወደብ ጉዳይ ከናፍቆት አልፎ ወደ ግጭት ያመራ ይሆን ወይስ በሁለቱ መሪዎች መካከል የሚደረግ አዲስ የዲፕሎማሲ ተአምር እናያለን? የአብይ አህመድ ጽናትና የኢሳያስ አፈወርቂ እምቢተኝነት የት ይደርሳል? አንድ ነገር ግን ግልጽ ነው። የ120 ሚሊዮን ህዝብ የኢኮኖሚ ጥያቄና የኤርትራ ሉዓላዊነት ጥያቄ መጋጨታቸው አይቀሬ ይሆናል።
ጦርነት ለማንም ትርፍ የለውም። ነገር ግን ፍትሃዊ የባህር በር አጠቃቀም ለቀጠናው ሰላም ወሳኝ ነው። እናንተስ ምን ትላላችሁ? ለዛሬ ይብቃን። ሰላም ለምድራችን። ቸር ያቆየን።